107 ዓመት ወደ ኋላ ተመለስኩ። አያትህን አየሁት፣ አቶ ደምስን ትዳር እንዳይሳካለት የተሰራ ድግም ታየው። ይሄ መንፈስ ከአቶ ደምስ አለፈ፣ አባት ጋር መጣ። አባትም ትዳሩ ምን ሆነ? ተበላሸ። ትዳሩ ተበላሸ። 107 ዓመት የቆየ ድግምት ነው። መጀመሪያ ደምስን አጠቃ። ደምስ አያትህ ትዳሩ ተበተነ። ከዛ ወደ አባትህ ወደ አቶ አሸናፊ መጣ። ከአቶ አሸናፊ ደግሞ ይሄ መንፈስ ዳንኤል ጋር መጣ። ያንተ ትዳር ስም ማን ነው? ዳንኤል። ሜጀር የሰሞኗን ተዋት። ከዘንድሮ የድሮ አይሻልህም? ይሻለኛል። ሃይ ሃኒ ምናምን ትባባላላችሁ? ትወዳታለህ? አዎ፣ ደስ ትላለች። ኮይንሼ አደባባይ ለውጣ አበት ያኮራኛል እንጂ። ማነች እሷ? የፌስቡክ ጓደኛ። ተዛዛፋላችሁ? አዎ፣ በቅርብ ጊዜ ነው። ሃይ ሃኒ ምናምን ትባባላላችሁ? አዎ። ሃይ ምን ሃይ ሃኒ ምናምን ነው ትባባሉት? አይ እንደዛ የለም። ትወዳታለህ? ያው ሰሞኑን ነው ገና ማውራት ይጀምራል። ሰሞኑን ነው እኮ የጠየኩ። ሰሞኑን ትወዳታለህ ወይ? አዎ፣ ደስ ትላለች። ሰሞኑን ያዩዋ ሰሞኑን ደስ ትላለች ብሏል። ለሰሞኑ ነው ወይስ? ከማን ጋር ነው የምትኖረው? ብቻዬን ነው። ባለ ትዳር ነበርኩ፣ ልጅ ነበረኝ። አራት ሰዎች ናችሁ የምትኖሩበት ቤት አየው። አሁን አይደለም በፊት። አራት ሰዎች ነበራችሁ። ስንት ነበራችሁ? አራት ነበራችሁ። ቋንቋችሁ መግባባት አልቻለም። እውነት ነው። ለመግባባት አልቻለም። ታክሲ መኪኖች ምናምኖች ታውቃለህ? አንተ ከዛም የሆነ ገንዘብ ይዘህ ትመጣለህ። ለቤቱ ሊበቃ አልቻለም። እውነት ነው። ጠበቀች፣ አወራች፣ እረተው አለች። እውነት ነው። አሁን ሲጨንቃት ልጆቹን ሌላ ቦታ አስቀምጠች። እውነት ነው። ልክ ነኝ? ትክክል ነው። ልጆቹን ሳሙኤል አንድ ስፍራ አስቀምጠች። እሷ ሄደች። ትክክል ነው። ብዙ ሰዎች እዚህ ዱባይ እንዲሄዱ እንድጸልይላቸው ይፈልጋሉ። አንተስ? ደስ ይለኛል። የት? ውጭ ሀገር ፍላጎት የለኝም፣ ግን ካልክ ይሁንልኝ። ውጭ ሀገር ብሄድ ፍላጎት የለህም? ብዙም የለኝም። ምህረት የምትባል ሴት ታውቃለህ? ሜሪ ወይም ሜርሴት የምትባል ሴት። አሁን አንተና ባለቤትህ ምን ያክል ጊዜ ሆናችሁ? አሁን ሁለተኛ ወሯ እየመጣ ነው ከተለያያችሁ። ለምን አትታገስም? እታገሳለሁ ካልክ እኔ እታገሳለሁ። ታገሰች። የቷን ተዋት? እሺ። የሰሞኗን ተዋት። እሺ። ከዘንድሮ የድሮ አይሻልህም? ይሻለኛል። ቢሆንልኝ ብዙ ቦታ ሄጃለሁ፣ ይሳካል። የት ሄድክ? ብዙ እንደዚህ ነብዮች ጋር አጸልያለሁ። ነቢያት ጋር ብቻ አይደለም የሄድከው? አዎ፣ ልክ ነው። ነቢያት ጋር ብቻ አይደለም ሄደው። አሁን ነቢያት ጋር ምናምን አለ አይደል? ነቢያት ጋር ብቻ አይደለም። አየው። ከዚህ ቤት ወጣው። 107 ዓመት ወደ ኋላ ተመለስኩ። አያትህን አየሁት፣ አቶ ደምስን። አያትህ ናቸው። 107 ዓመት ወደ ኋላ ተመለስኩ። ፕሮፌሰር ሜጀር በእሳቸው ዘር ውስጥ ያለ ሰው ትዳር እንዳይሳካለት የተሰራ ድግምት ታየው እና ይሄ መንፈስ ከአቶ ደምስ አለፈ፣ አባት ጋር መጣ። አባትም ትዳሩ ምን ሆነ? ተበላሸ። ትዳሩ ተበላሸ። ከአቶ ደምስ ወደ አሸናፊ መጣ። አሸናፊ ማን ነው? አባቴ ነው። ከአባት ለተቢ ፕሮፌሰር ሜጀር bring it on the chronicles of prophecy 107 ዓመት የቆየ ድግምት ነው። መጀመሪያ ደምስን አጠቃ። ደምስ አያትህ ትዳሩ ተበተነ። ከዛ ወደ አባትህ ወደ አቶ አሸናፊ መጣ። ከአቶ አሸናፊ ደግሞ ይሄ መንፈስ ዳንኤል ጋር መጣ። ያንተ ትዳር ተበላሸ። ስም ማን ነው? ዳንኤል። ሜጀር ራቦሳ ሊብራዲያ ኮስታ ከ107 ዓመት በፊት እናንተ ዘር ላይ የተሰራው አጋንንታዊ ስራ ፈርሷል። አሜን። ፈረሰ በሉስ። ፈረሰ። ይህን የድግምት ስራ ፍርሻለሁ። ትዳርህ እንዲመለስ ጸልያለሁ። ተመለሰ በሉስ። ድምጻቸው አይሰማም። ድምጻቸው አይሰማም። ተመለሰ በሉ። ዓመታት ያስቆጠሩ ድግምቶች አሁን እንዲፈርሱ አዛለሁ። ነገ አላልኩም፣ ነገ ወዲያ አላልኩም፣ አሁን እንዲፈርሱ አዛለሁ። አሜን።
አስቡት የዚህ ልጅ ትዳር ያፈረሰው 107 ዓመት ያስቆጠረ የድግምት አሰራር። እህቶችም እንደዛው ናቸው። ቤተሰቡ በሙሉ እንዳለ 2 እህቶች አሉኝ ፈታው። ከአቶ ደምስ ወደ አቶ አሸናፊ መጣ። የአቶ አሸናፊ ትዳር ፈረሰ። ከዛ እስከ አቶ አሸናፊ ወደ ዳንኤል መጣ። የሱ ትዳር ፈረሰ። የእህቶቹ ትዳር በሙሉ ፈረሰ። በማወቅም ይሁን ባለማወቅ አጋንንት በህይወታችሁ ላይ የገባባቸው በሮች አሜን አሜን አሁን እንዲዘጉ አዛለሁ። አሜን አሁን እንዲዘጉ አዛለሁ። አሜን ነገ አላልኩም። አሁን 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 ተዘጉ በሉ እስኪ ተዘጉ። መጽሐፍ ቅዱስ ለዲያብሎስ እድል ፈንታ አትስጡት ይላል። ሰይጣን ትንሽዬ ቀዳዳ በር ይፈልገው የእናንተን ላይፍ ለማቃወስ። ከዚህ በኋላ ግን ምንም አይነት እድል እንዳያገኝ ጸልያለሁ። ምንም አይነት ስፍራ እንዳያገኝ ጸልያለሁ። ህይወትን አስመልጫለሁ። አሜን። የእህቶችን ህይወት አስመልጫለሁ። አሜን። ቀንበር ተሰብሯል። አሜን። ቻው። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።